አንድ ሰው ሊተኛ ሲል ገና ሲተኛ አሁን ስናያት የለም ቀኑን አሳልፈ ሌሊት ያመጣ እረፍት የምትሰጠኝ የለም እንዳል ሞባይል አለ ያንከባለለ ያንሸራተተ እንደ ጋደም እንዳለስ እያየ እንቅልፍ ይወስደዋል። ከዚያ ሲነሳ ብድግ የለም ሌሊቱን አሳልፈ መዓልት የሰጠኝ ማለት የለም እንዳለ ብድግልና አሁንም ያነሳና አሁንም ያያል። ከዚያ ካለች አክ ያረጋል፣ ያንኳኳል፣ ያወራል። ከዚያ ልክ አይምሮ ላይ ጧት ላይ የገባው ወሬ ስለሆነ ጫጫታ ስለሆነ ጎሳ ስለሆነ ቀኑን ሙሉ የሚያወራው ጧት ያነበበው ነው። ሲተኛ ያነበውና ሲነሳ ያነበው ገጥላላ አንቆ አስሮ ይይዛል። ልክ በታነቀ ገረመድ ይጓዛል። እንዴት አድርጎ ነው ይሄ ሰው መዳን የሚችለው? ኦርቶዶክስ ጫጫታው ራሱ ከዩቲዩብ የሰማው ከምን የሰማው ከጎግል የሰማው ከፌስቡክ የሰማው ጠቅላላ ከቻናል የሰማው ያን ሰማ። ከዚያ ኦርቶዶክሳዊ የለም። ከዚያ ደግሞ እሱ የሚያስበው በዚያ ልክ ነው፣ በሰማው ልክ ነው። ተቀድሶ ተለውጦ ኦርቶዶክስ ሆኖ መጸለዩ፣ መረጋጋቱ፣ ማዘኑ፣ ስለ አንድነት ማውራቱ እንዴት ሊኖረው ይችላል? እንዴት ሊኖረው ይችላል? ስለዚህ አጠቃቀሙ ኦርቶዶክስ ከመሆን ጋር ራሱ ይጋጫል። ኦርቶዶክስ ከመሆን ጋር ያለን አጠቃቀም ምክንያቱም ባይገርማችሁ እዚህ ጉባኤ ላይ ቁጭ ብለን አሁን ብንፈልግ በእርግጠኝነት በጣም ጥቂት ሰዎችን እየተጠቀሙ አገኘዋለሁ። አሁን በእርግጠኝነት በቃ ሐዋርያው ሕይወት እንዲያደረግነ ነው የሚላል ሰምቼ ከዚያ ስጨርስ ለሌላ ላካፍል እንኳን የለም።